ድምጽሽ አይሰማም ትንሽ እስኪ አስተካክል እግዚአብሔር ይመስገን ወዳጄ ጌታ ይባረክ ዳና ነኝ ሃሌሉያ አሜን እንዴት ነሽ እግዚአብሔር ይመስገን ፌዘኛ ነህ ለምን ሃሌሉያ አልክ እግዚአብሔር ይመስገን አላልሽም እንዴ አዎ ይመስገን ክብሩ ይስፋ ለሱ አሜን ይስፋ አይ የሆነ እንትን ስትል እየጨፈርክ ሃሌሉያ ስትል ታድራውክ ወይ ምን ችግር አለ እኔ ላንቺ ጥያቄ አለኝ ባለፋ ኩዚ ቤት ገብተሽ እኔ አገልጋይ ነኝ ብለሽ ጸልተሽ ከዚህ በኋላ ስራ አትሳደብ ብለሽ የጸለሽው ጸሎት እናትና አባስ ሲደብ ነው ወይስ ጸሎት ነው ያረግሽው ገረመኝ እሱን ጥያቄ መልሽ እስኪ ጸልዬ ነበር እንዴ ገብተሽ ሲጸልይ ነበር እንዴ ሆና ኩዚ የሚባል ልጅ ጋር ምን ነው ረሳሽ እንዴ ያረግሽውን መታቂ በመጀመሪያ ደረጃ እሱን ሊመልስልህ ከኔ ጋር ሲታወራ በጣም ንቀት ከዛ በኋላ ነው እናቶችን ማሳደብ ጀመራ አንቺ እዛ ጠልተሽ ወጣሽ በኋላ እንዶ ኖርማል ነበር ድሮ እናቶች አይነካም ምንድነው ያረግሽው ነው ማለት አንዴ የምትሰማኝና የምታስተውል ከሆነ እኔ ሰዎች ሰውን ዲስሪስፔክት ሲያደርጉ አልወድም ይቅርታ በደንብ የምትጠይቀኝ ከሆነ መልስ ማሽ ዲስሪስፔክት መታረኩሽ አንቺ የጌታ ሰው ነሽ እንዴት ዲስሪስፔክት አደርጋለሁ እና እኔ ጸለይኩለት እንደ አንድ አማኝ እኔ የጌታ ልጅ ነኝ የተደረገልኝን የሚያውቅ ሰው ነኝ ገባ እኔ ኃጢአት ስላለብኝ ምህረት ስላገኘው ጸልዬለታለሁ ሶ መጸለይ ደግሞ ለምን ጸለይሽ ተብሎ አሁን ጀነራል ይሄን የምታክል አዋቂ ሰው እኔን እንዲህ ብለህ ትጠይቀኛለህ ኃጢአት ነው መጸለይ